ንጉሳውያንስ በፕሪሚየር ሊግ ደጋፊዎች ዙሪያ አንድ ጥናት ተጠንቶ ነበር እና ይህን ጥናት ምንድነው ከማንቸስተር ዩናይትድ ጋር የሚያያይዘው እንዲሁም ደግሞ ማንቸስተር ዩናይትድ እዚህ ጋር ምን ያገባዋል የሚሉትን አብረን እንወያይ። እናም እዚህ ጋር እንደምታዩት ጥናቱ የነበረው ማን የበለጠ በፕሪሚየር ሊጉ ይጠላል ወይም ደግሞ የሚጠላው ክለብ በፕሪሚየር ሊግ ላይ የሚጠላው የማይወደደው ክለብ ማን ነው የሚሉ ነገር ነበር የተጠናው። ይህም ጥናት ደግሞ እንደሚያሳየው በመጀመሪያ በፕሪሚየር ሊጉ የሚጠሉት ሁለት ክለቦች ናቸው። እነሱም ሁለት ክለቦች ደግሞ ቼልሲ እና ማንቸስተር ዩናይትድ ሲሆኑ እዚህ ጋር እንደምታዩት 36% እኩል ነጥብ ይዘው ወይም ፐርሰንት ይዘው ማንቸስተር ዩናይትድ እና ቼልሲ በጣም የሚጠሉ በፕሪሚየር ሊጉ የማይወደዱ ክለቦች ተብለው ተቀምጠዋል ማለት ነው። ይህም የሚያሳየው ንጉሳውያንስ ማንቸስተር ዩናይትድ በጣም እንደሚጠላና በሚዲያው በኩልም በሌሎች ደጋፊዎች በኩልም የማይወደድ ክለብ እንደሆነ ይህ ደግሞ ምንድን ያሳየናል? ምን ፕሩቭ ያደርግልናል? የሆነ ሰሞን ላይ ማንቸስተር ዩናይትድ ጥሩ እየሰራ ባልነበረበት ጊዜ ሜንስትሪም ሚዲያ ላይ የማንቸስተር ዩናይትድ አሰልጣኝ እንደዚህ መሆን አለበት፣ መባረር አለበት፣ ምን አለበት፣ እንዲሁም የተለያዩ የኮንተንት ክሪኤሽን ላይ የሚሰሩትም እንዳለ ማንቸስተር ዩናይትድን ሲነቅፉ ሲያጥላሉ ይታይ ነበር። ስለዚህ ይህ ምንም ያሳያል ማለት ነው ማንቸስተር ዩናይትድ በማንኛውም ክለብ ደጋፊ እንደሚጠላ የሚያሳይ ነገር ነው። እናም እኛ ደግሞ አንድ ላይ በመሆን ሲጅ ሜንታሊቲን በማወጅ የሁሉንም ክለብ ከኛ ተቃራኒ እንደሆነ በማወጅ አንድ ላይ ሆነን አንድነታችንን ህብረታችንን በማሳየት ዩናይትድን ከፍ የሚልበትን እንዲሁም ደግሞ ዩናይትድን ከፍ የምናደርግበትን እድል ይሰጠናል ማለት ነው። ስለዚህ ዩናይትዳውያንስ ይህንን ቪዲዮ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እያደረጋችሁ እኛ ማንቸስተር ዩናይትዳውያንስ አለመወዳዳችን ምን ይጠቅመናል፣ ምን ይጎዳናል፣ ሀሳብ አስተያየቶቻችሁን ኮሜንት ላይ እያሰፈራችሁ ይህንን ቪዲዮ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሳ።